ሰላም ሰላም፣ እንዴት ናችሁ? እንዴት ወደዳችሁ የአባቴ ብሩካን እንዴት ናችሁልኝ? እንዴት ናችሁ? ይኸው እግዚአብሔር እድሜና ጤና ጨምሮልን ቸርነቱን እንድናወራ ምሕረቱን ደግነቱን እንድናወራ ሰዓት ጨመረልን አይደል? እና በጣም ደስ እያለኝ ነው ወደ እናንተ ስመጣ። ያው ታውቃላችሁ፣ ምክንያቱም ደስ የሚለኝ ለምንድን ነው? በተጨመረልኝ ቀን ኢየሱስ ክርስቶስን መናገር፣ ኢየሱስ ክርስቶስ በህይወቴ ያደረገውን፣ ኢየሱስ ወደ እኔ መጥቶ የኔን ህይወት የቀየረው ያ ምህረቱ፣ ያ ቸርነቱ፣ ያ ደግነቱን ለማውራት ጊዜ ስለተጨመረልን ማለት ነው። ጊዜ ደግነቱን ለማውራት፣ ቸርነቱን ለማውራት፣ ምህረቱን ለማውራት ከእንቅልፋችን ስንነሳ እንደገና አዲስ ምህረት፣ እንደገና አዲስ ቀን፣ እንደገና አዲስ ነገር በቃ ተፈጥሮች እግዚአብሔርን ደግነት ይናገራሉ። ነገሮች፣ ሁኔታው ስትሄዱ፣ ስትገቡ፣ ስትወጡ፣ ከእንቅልፋችሁ ስትነሱ እግዚአብሔር መልካም ነው። እግዚአብሔር ቸር ነው። ቸርነቱ በስቶልን መቆም ችለናል። ከእንቅልፋችን ስንነሳ እንደ ቀላል ነገር እንዳናየው፣ መናገር ስለቻለ እንደ ቀላል ነገር እንዳናየው። እነዚህ ነገሮች አጥተው ተቸግረው የሚኖሩ ብዙዎች ስላሉ ማለት ነው። ስለዚህ ለእያንዳንዱ ነገር ምስጋና የሚገባውን እግዚአብሔርን እየጠራ እግዚአብሔር ቃል ላይ እንደሚናገር እግዚአብሔር ማንን ወደ ማን ይቀርባል? እግዚአብሔር ወደ ማን እንደሚቀርብ ታውቃላችሁ? ወደ ትሁቱ፣ ልቡ ወደ ተሰበረው፣ እግዚአብሔርን ወደሚያውቀው ወደ እግዚአብሔርን ደግሞ ማን ያውቀዋል ብትባሉ በዚህ በአሁን ባለንበት በኢየሱስ ክርስቶስ ነው የሚያውቀው። ኢየሱስ ክርስቶስን የግል አዳኝ አድርጎ በእውነት የእግዚአብሔር ልጅ እንደሆነ ያመነ፣ በእውነት እግዚአብሔር አንድ ልጁን ወደ ምድር ልኮ የሰው ልጅን እንደታደገ ያመነ ይህ ትውልድ እግዚአብሔርን ያውቀዋል። ስለዚህ በዚህ በእግዚአብሔር እውቀት ውስጥ ለመግባት ወገኖቼ፣ በየትኛውም ነገር እግዚአብሔር አይገኝም። በተለያየ ምክንያት የሰው ልጅ እግዚአብሔርን ለማወቅ የሚያደርገው ጥረት አለ። በእርግጥ የሰው ልጅ መጠገያ ስለሚፈልግ ነው። ያንን ስለሚያውቅ ነው እግዚአብሔር የማንችለውን ዕዳችንን የከፈለልንን ኢየሱስ ክርስቶስን ወደ ምድር የላከበት ምስጢር። በዚህ ነገር ውስጥ አበረታታችኋለሁ።